ሰላም ውድ ቤተሰቦች እንዴት ናችሁ? ግሬድ 12 ባዮሎጂ ላይ ቆይታ እያደረግን እንገኛለን። ዛሬ አዲስ ቻፕተር እንጀምራለን። ዩኒት 5 እስከ መጨረሻው አብራችሁን ቆዩ። ዩኒት 5 ሁማን በዲ ሲስተም ይላል። የሰው ልጅ በዲ ሲስተም ወይም ደግሞ በሰውነታችን ያሉ የተለያዩ ሲስተሞችን የምናጠናበት የሆነ ቻፕተር ነው። ይህንን ቻፕተር እያየሁት ነበረ። ከዛ የተውጣጡም ጥያቄዎችን እያየሁ ነበረ። እውነት ለመናገር በእናንተ ሌቭል በዚህ ልክ መቅረብ አለበት ብዬ አላስብም። ትንሽ ጠጠር ይላል ብዬ አስባለሁ። ነገር ግን ሁሉንም ነገር ያው ጊዜ ሰጣችሁ ካያችሁት ቀላል ነው። ከባድ ነው እያልኳችሁ አይደለም። ግን ኢቨን አይደለም ይህን ይቅርና ጀስት አንድ ጀነራል ባዮሎጂ ለሚማር ተማሪ ይቅርና ወደ ሳይንሱ ገብቶ በአናቶሚው በፊዚዮሎጂው ያረገን ከፋፍለን ራሱ ስንማረው ትንሽ እንትን የሚል ነገር አለውና በዚህ ልክ ለእናንተ መቅረብ አለበት ብዬ አላስብም። ትንሽ እንትን የሚል ዩኒት ነው። ቻፕተሩን ሳየው ትንሽ ከእናንተ ሌቭል የሚሄድ አልመሰለኝም። ነገር ግን ኦልሞስት እዚህ ቻፕተር ላይ ያሉ ነገሮች በጣም ቀላልና ስለ ራሳችን የምናውቅባቸው ተግባባን ስለ ራሳችን የምናውቅባቸው አይነት ነገሮች ስለሆኑ ስንማራቸውም ደስ እያለን ፎከስ አድርገን የምንማርበት ኤሪያ ነው ብዬ ነው ማስበው ማለት ነው። ይቺ ቻፕተር አንድ ቻፕተር ላይ ተጠቅልላ የመጣችው ነገር በጣም ረጅም ጊዜ መማር የሚያስፈልገው አይነት ነገር ነው። ይህንን ብቻ ሜዲካል ስኩል እያለን ከ3 እስከ 4 ዓመት የምንማረው አይነት በጣም ሰፊ የሆነ ነገር ነው እና እዚህ ላይ ያሉ ሀሳቦች ናቸው ትንሽ ያው ቁንጹል ስለሆኑ ከሆነ ከመሀል ተቆርጠው የመጡ ነገር ስለሆኑ እናንተ ላትረዱት ትችላላችሁ፣ ወይም ደግሞ ዝም ብላችሁ ብታነቡት አይገባችሁም ብዬ ነው እንጂ ያን ያክል ከእናንተ ሌቭል ይበልጣል ብዬ አይደለም። ነገር ግን አሁን በጣም ቀላል በሆነ መልኩ ነው ከኔ ጋር ቆይታ የምናደርግበት ማለት ነው። በጣም ቀላልና ለእናንተ በሚገባችሁ መልኩ ጀስት ሀሳቡን ይዛችሁ እንድትሄዱና ፈተና ላይ ደግሞ በቀላሉ የምትሰሩበትን አይነት መንገድ እየነገርኳችሁ እንሄዳለን። እስኪ ቀጥታ ወደ እዚህ ሲስተም እንለፍ። ቦዲ ኮኦርዲኔሽን ማለት የሰው ልጅ ኮኦርዲኔት ሆኖ የሚኖረው ኮኦርዲኔሽን ማለት አሁን ስንራመድ ኮኦርዲኔት ሆነን ነው። አይታችሁ ስንቆም ስንራመድ በቃ አስተሳሰባችን ኮኦርዲኔትድ የሆነ ነገር ነው አይደል? የሆነ ዝብርቅርቅ ያለ ነገር አይደለም። አስበን የምናደርገው አይነት በጣም የተያያዘና ኮኦርዲኔት የሆነ ነገር ነው ሰውነታችን ላይ ያለው። ኢን አኒማል ወይም ደግሞ በአኒማል ማለት ነው። ኢን አኒማል ቦዲ ኮኦርዲኔሽን ኦከርስ ስሩ ቱ ፕራይመሪ ሲስተም። በሁለት ሲስተሞች ናቸው ቦዲ ኮኦርዲኔት ሆኖ አሁን ባለንበት ሊቭል ሙዳችን ምናምን አንዳንዴ ደብሮናል ምናምን እንላለን ምናምን አለ አይደል? ኮኦርዲኔትድ ሆነን የምንኖረው በሁለት ሲስተሞች ምክንያት ነው። እነዚህም ነርቨስ ሲስተም እና ኢንዶክራይን ሲስተም ይባላሉ። ሁለቱንም ቀስ እያለን እያየን እንሄዳለን። የመጀመሪያው ነርቨስ ሲስተም ጀስት ሀሳቡን ብቻ እንይና ነርቨስ ሲስተም ምን ይመስላል፣ ኢንዶክራይን ሲስተም ምን ይመስላል፣ እያንዳንዱን ወደ ውስጥ ገብተን በደንብ በሌሎች ቪዲዮዎች እያየን እንሄዳለን። አሁን እዚህ ጋር ነርቨስ ሲስተም ማለት ምን ማለት ነው ከተባለ ነርቨስ ሲስተም የሚባለው ዩዝስ ነርቭ ሴሎችን ወይም ኒውሮኖችን ይጠቀማል ቱ ትራንስሚት ኤሌክትሪካል ኢምፐልስ ኤሌክትሪካል የሆኑ ኢምፐልሶችን ለማስተላለፍ ነርቭ ሴሎችን ይጠቀማል ሎንግ ዜር ሌንግዝ በሌንግዙ ላይ። በቀላሉ ነርቨስ ሲስተም የሚለውን ለማወቅ አንድ ማብራት ወይም ደግሞ ኤሌክትሪክሲቲን ብትይዙ ደስ ይለኛል። በኤሌክትሪክሲቲ እንትን ብታደርጉት ማለት ነው። ደግሞ ኤሌክትሪክሲቲ ማብራት ታውቃላችሁ ማለት መብራት ምሳሌ ቢኖር እናንተ ስዊቹ ጋር ትሆኑና ይህንን መብራት ታበራላችሁ ታጠፉታላችሁ አይደል? በዚህ ልክ ኢማጂን አድርጋችሁ አስቡት። ነርቭ ሲስተም ማለት ይህ ነው። ይህ ነርቭ ሲስተም መብራቱን አብርታችሁ ስታጠፉት የሆነች አምፖል ካለች ያቺ አምፖል ትበራለች፣ ትጠፋለች ማለት ነው። ዚስ ኒውሮን ስቲሙሌት ታርጌት ሴልስ። እናንተ ታርጌት ሴሉን ወይም ደግሞ አምፖሏን ነው ስቲሙሌት የምታደርጉት ማለት ነው። ያ ስቲሙሌት የምታደርጉት ነገር ኒውሮ ትራንስሚተሮችን ሴክሬት ያደርጋል። ይህ ማለት ልክ ማብሪያ ማጥፊያውን እናንተ ስዊቹን ነካ ወይም ደግሞ ልክ ብርት አድርጋችሁ ጥፍት ስታደርጉት ወይም ደግሞ ልክ አብርታችሁ ስታጠፉት ምን ይሆናል ማለት ነው? አምፖሏ ብርት ጥፍት ትላለች ማለት ነው። እዛ ላይ የሆነ የሚንቀሳቀስ ኤሌክትሮን አለ አይደል? ውስጥ ላይ ሽቦ ላይ ማለት ነው የሚሄድ ኤሌክትሮን አለ ማለት ነው። የሚንቀሳቀስ የሆነ ኤሌክትሮን አለ። ያ ኤሌክትሮን ሄዶ ወይም ደግሞ ኒውሮ ትራንስሚተሩ መጨረሻ ሄዶ ኢኔብልስ ራፒድ ሾርት ተርም ሪስፖንስ ነው የሚፈጥረው። ምሳሌ ስዊቹ ላይ ሆናችሁ ብርት ጥፍት ብታደርጉ ወዲያው ነው አይደል? ብርት ጥፍት የምትለዋ ምንዋ ማለት ነው? አምፖሏ ማለት ነው። ተግባባን አይደል? ልክ ራፒድ የሆነ ፈጣን የሆነና ሾርት ተርም የሆነ ነገር ነው። ተግባባን አይደል? የሚጓዝበት የራሱ መንገድ አለው። ላይክ አሁን ዋየር አለ አይደል? በሽቦ አይደል የሚንቀሳቀሰው የመብራት እንትን ልክ እንደዚህ ነው። ነርቭ ሲስተም የሚባለው እንደዚህ ነው። የሆነ ነገር እናንተ እዚህ ስዊቹ ላይ ነካ ስታደርጉት ሄዶ ያቺን አምፖል አብርቶ ወዲያው ስታጠፉት ጥፍት እንደሚለው ማለት ነው። ልክ እንደዚህ አይነት ራፒድ እና ሾርት ተርም ሪስፖንስ ነው። ይህንን መርሳት የለባችሁ። ራፒድ እና ሾርት ተርም ሪስፖንስ ይኖራል። ሌላኛው ኢንዶክራይን ሲስተም የሚባለው ደግሞ ሆርሞንን ፕሮዲውስ በማድረግ ነው ይህንን የሚያደርገው።
ሆርሞንን ፕሮዲስ ያደርጋል ወይም ደግሞ ኬሚካል ሜሴንጀር ነው። የመጀመሪያው ኤሌክትሪካል ሜሴንጀር ነበር። ነርቨስ ሲስተም በኤሌክትሪካል ሜሴንጀር ነበር የሚሰራው። ይሄ ግን በኬሚካል ሜሴንጀር ነው። ሆርሞኖች ፕሮዲስ ይሆናሉ። እነዛ ፕሮዲስ የሆኑ ሆርሞኖች በብለድ ፕላዝማ ይሄዳሉ ማለት ቱ ታርጌት ሴል፣ ወደ ታርጌት ሴሉ በብለድ ነው የሚንቀሳቀሱት። ለዚህ ምሳሌ ደግሞ እናንተ በእጃችሁ ስንዴ ይዛችሁ ወደ ሆነ ባህር ሄዳችሁ እዛ ባህር ላይ ይህንን ስንዴ ለቀቃችሁት። ሉክ እናንተ የሆነ ምን ናችሁ ማለት ነው? ልክ ግላንድ ናችሁ። ፕሮዲውስ የምታደርጉ የሆነ ግላንድ ናችሁ። ያ እናንተ በእጃችሁ የያዛችሁትን ስንዴ ልቅቅ ስታደርጉት ልክ ግላንዶቹ ሆርሞን እንደሚለቁት እናንተም ሆርሞኑን ወይም ደግሞ ኬሚካል ሜሴንጀር የሚባለውን ልቅቅ አደረጋችሁት። ልክ ስንዴ ማለት ነው። ስንዴውን ልቅቅ ታደርጉታላችሁ። ስንዴውን የምትለቁት በምንድን ነው? በሆነ በቱቦ በምናምን እኮ አይደለም፣ በውሃው ላይ። ውሃ ማለት ብለድ ነው። በብለድ ልቅቅ ታደርጉታላችሁ ማለት ነው። ወይም ደግሞ በውሃው ላይ ትለቁታላችሁ። ስንዴውን ስትለቁት ታርጌት ሴሉ ጋር ይሄዳል። ታርጌት ሴሉ ምን ሊሆን ይችላል? እናንተ ምሳሌ ያንን ስንዴ ልታስገቡት አሳዎች እንዲበሉት ፈልጋችሁ ሊሆን ይችላል። ወደ አሳዎቹ መጓዝ ይጀምራል። ታርጌት ሴል ይባላል። እነዚህ ታርጌት ሴሎች ሪሴፕተር አላቸው ማለት ነው። እዛ ውስጥ ያሉ አሳዎች ለመብላት ግዴታ አፍ ያስፈልጋቸዋል። ያ ብቻ ሳይሆን የሚበሉ መሆን መቻል አለባቸው። ምሳሌ አሁን የሆነ እዛ ውስጥ አዞ ምናምኖች ይኖራሉ አይደል? ውሃ ውስጥ ብዙ አይነት ነገሮች ይኖራሉ። ስንዴ የሚበሉ አሉ፣ ማይበሉ አሉ። እዛ ውስጥ ላይ ስንዴ የሚበሉት ሪሴፕተር አላቸውን ማለት ነው። ስንዴ የሚበሉት ያዩትና ይሄንን ስናይ እኔ እበላለሁ ይላሉ ማለት ነው። ምክንያቱም ሪሴፕተር ስላላቸው። ልክ እኛ የሆነ ምግብ ስናይ ይሄንን እንበላለን ይሄን አንበላም ብለን ምን ተው ምግብ አለ አይደል? ያየነውን ነገር ሁሉ አንበላም አይደል? አፈር ካየ የሰው ልጅ አፈር አይበላም። ይህ ማለት ለአፈር የሚሆን ሪሴፕተር የለንም ማለት ነው። በሌላ አባባል አፕታይት የለንም ማለት ነው። ልክ እንደዚህ እናንተ የለቀቃችሁትን ስንዴ የሚበላው አሳ አለ ማለት ነው። ተግባባን? አሳዎቹ የሚበሉት አሉ፣ ማይበሉት አሉ። ይሄ ምን ይባላል ማለት ነው? ሪሴፕተሮች ናቸው። ሆርሞን ልክ እንደዛ ነው ማለት ነው። ውሃው ላይ እንደምትለቁት ደም ላይ ይለቀቃል ሆርሞን። ልክ በስንዴው እየሄደ እንትን ይላል ማለት ነው። ተግባባን? ወደ ታርጌት ሴሎቹ ወደ አሳዎቹ ልክ በውሃው አማካኝነት ወደ አሳዎቹ ልክ እንደሚደርሰው ይሄም በደም አማካኝነት ሆርሞኑ ይደርሳል። ሁለቱን ልዩነት በዚህ ልክ ትይዛላችሁ ማለት ነው። ነርቨስ ሲስተም እና ኢንዶክራይን ሲስተም ከተባላችሁ ያው ነርቨስ ሲስተም ነርቭ ነው፣ በነርቭ የሚንቀሳቀስ ነው። ኢንዶክራይን ሲስተም ደግሞ ኢንዶክራይን የሚባሉት በግላንድ ብዙ አይነት ግላንድ አለ። ታይሮይድ ግላንድ፣ ፓራታይሮይድ ግላንድ አለ፣ አድሪናል፣ በጣም ብዙ አይነት ግላንዶች አሉ በሰውነታችን ላይ። ብዙ ግላንዶች ናቸው ይለቃሉ፣ እንደዚህ እንትናቸውን ይለቃሉ። ብዙ አይነት ግላንድ የተለያየ ነገር ነው። ምሳሌ አንዱ ስንዴ ሄዶ ሊለቅ ይችላል፣ አንዱ ጤፍ ሊለቅ ይችላል። ማለቴ ልክ እናንተ ውሃ ውስጥ ጤፍ ልትለቁ ትችላላችሁ፣ ስንዴ ሊሆን ይችላል፣ የሆነ ሌላ ነገር ልትለቁ ትችላለች። ልክ እንደዚህ ነው። ግላንዶቹም የተለያዩ ግላንዶች ናቸው። የተለያየ ምንድነው የሚለቁት ማለት ነው? የተለያየ ምግብ ነው የሚለቁት። አንዱ ምሳሌ ስጋ ሄዶ የሚለቅ ከሆነ እዛ ውስጥ ባህር ላይ ያሉት ነገሮች የሚበሉት ስጋ የሚበሉት ናቸው ብቻ ሊበሉት የሚችሉት። አንድም ግላንድ የሆነ ነገር ሲለቅ የሆነ ሆርሞን ሲለቅ በውሃው አማካኝነት ወይም ደግሞ በደሙ አማካኝነት ሌሎቹ ጋር ሄዶ ሲደርስ የሚበሉት አሉ፣ ማይበሉት አሉ። ማለትም ሴሎቹ የሚቀበሉት ማይቀበሉት ሴሎች ይኖራሉ ማለት ነው። አንደኛው ስፒድ ኦፍ አክሽኑን ስናይ ነርቨስ ሲስተም እና ኢንዶክራይን የትኛውን የሚፈጥነው? ነርቨስ ሲስተም በፍጥነት ነው ብለናል። ማብራቱን ልክ ስታብሩት አምፖሏ ብርት ነው የምትለው። በሰከንድ ነው የሚሆነው ነገሩ፣ በሰከንድ ውስጥ ነው የሆነ ሪስፖንስ የምታገኙት። ኢንዶክራይን ሲስተም ግን ይቆያል አይደል? ከሚኒቱ ሀወር ይላል፣ እስከ ዴም ሊቆይ ይችላል። ምሳሌ ስንዴውን እናንተ ለቃችሁ አሳው ጋር ደርሶ አሳው እስከሚበላው ቀንም ሊፈጅበት ይችላል። አሳው ሳያገኘው እኮ እዛ ባክኖም ሊቀር ይችላል። ልክ እንደዚህ ነው ምኖች ማለት ነው። ኢንዶክራይኖቹም እንደዚህ ነው። ሆርሞናቸውን ይለቃሉ። ሆርሞኑ ይቆያል፣ ሳይደርሳቸው ሊቆይ ይችላል። ግን ማብራቷ ልክ አምፖሏ ጋር ለመድረስ ወዲያው ነው የሚደርሰው ማለት ነው። ዱሬሽን ኦፍ አክሽኑ ሰከንድ 2 ሚኒት ነው። ይሄ ብዙም አይቆይም። የነርቭ ከሆነ ወዲያው ነው የሆነ ሰዓት። ዱሬሽን ኦፍ አክሽን የሚለውን ቃሉን ብቻ ለማብራራት ያክል የሆነ ነገር እናንተ ላይ መቆየት አቅሙ ወይም ደግሞ ኢፌክቱ ስንት ሰዓት ይቆያል ማለት ነው። ምሳሌ እንበልና አንድ ሰው ጠጣ። ለመጠጣት የሆነች አንድ ጠርሙስ ቢራ ጠጣ እንበል። ለመጠጣት ወይ በአንድ ደቂቃ ነው የሚጠጣት። ከጠጣት በኋላ ለስንት ሰዓት ልታሰክረው ትችላለች? ለ2 ለ3 ሰዓት ልታሰክረው ትችላለች አይደል? ይሄ ማለት ዱሬሽኑ ኦፍ አክሽን ይባላል። ስንት ሰዓት አሰከረው ማለት በሌላ አባባል። አንዳንዴ ደግሞ መድኃኒት ስትሰጡ ምን ትባላላችሁ? ጠዋት አንድ ዋጥ፣ ከዛ ማታ አንድ ትውጣለህ ትባላለ መድኃኒት። ይህ ማለት ምንድነው ታውቃላችሁ? ጠዋት አንድ ካዋጣችሁ ልክ ጠዋት የዋጥካት መድኃኒት ያቺ ክኒን ማለት ነው እስከ ማታ 12 ሰዓት ድረስ ስራ እየሰራች ነው። ዱሬሽን ኦፍ አክሽኑ 12 ሰዓት ነው ማለት ነው። 12 ሰዓት ድረስ ሰውነት ላይ ትሰራለች። ልክ 12 ሰዓት ሲል ታበቃለች፣ ሰዓቷ አይበቃል ዘንድ ሌላ ክኒን ዋት ትባላለ ማለት ነው። ተግባባን? ይሄ ዱሬሽን አክሽን ይባላል። ነርቮች በጣም ትንሽ ናቸው። ከሰከንድ 2 ሚኒት ነው ሰውነታችን ላይ የሆነ ኢፌክት ሊኖራቸው የሚችለው። እነዚህ ደግሞ እንትኖቹ በጣም ለብዙ ሰዓት ሊቆዩ ይችላሉ ማለት ነው። ሚኒቱ ዴ ይቆያሉ። ሰውነታችን ላይ በጣም ብዙ ኢፌክት ይኖራቸዋል። እነዚህ ነገሮችን ስለምትጠየቁ በደንብ አድርጋችሁ ተረዱ። ሌላኛው ደግሞ ሜቶድ ኦፍ ትራንስሚሽኑ እንዴት ነው የሚተላለፈው? የሚተላለፍበት መንገድ እንዳልኳችሁ ያ ነርቭ ኤሌክትሪካል ነው። እነዛ ደግሞ ሆርሞኖች ደግሞ ኬሚካል የሆኑ ሜሴንጀሮች ናቸው። በኬሚካል ነው የሚተላለፉት። ትራንስፖርት ሜቶዱ ደግሞ ጉዞአቸውን በምን መልኩ ነው ጉዞ የሚያስኪዱት በምን መልኩ ነው ከተባለ እነዛ በኒውሮን ነው። ልክ ኒውሮን በሽቦ እንደሚሄደው ማለት ነው። በሽቦ አይደል ወደ አምፖሏ የሚሄደው ነገሩ። እነዚህ ደግሞ የሆርሞኖቹ ደግሞ የኢንዶክራይኖቹ ደግሞ በሆርሞን ነው የሚሄደው። ልክ ስንዴዋ ልክ ራሷ ተራምዳ በውሃ አማካኝነት በብለድ ማለት ነው በሰውነታችን ሲሆን በብለድ አማካኝነት
ተራምዳ ሄዳ ስንዴዋ ተንቀሳቅሳ ማን ጋር ትደርሳለች? አሳው ጋር ነው የምትደርሰው ማለት ነው። ስለዚህ ሚዲየሙ ማን ነው ከተባላችሁ የሚንቀሳቀስበት ጉዞ የሚያደርግበት በማን ነው የሚንቀሳቀሰው? በውሃው ነው ወይም በብለዱ ነው ማለት ነው። በሌላ አባባል በብለድ ይንቀሳቀሳል። ስለዚህ የሚንቀሳቀሰው ነገር ከተባላችሁ ሆርሞን ነው የሚንቀሳቀሰው፣ ስንዴ እንደሚንቀሳቀሰው። እዛ ላይ ግን አሁን መብራት ላይ ምናምን ከሆነ የሚንቀሳቀሱት በሽቦ ነው አይደል? በሽቦ ይንቀሳቀሳሉ። እነዛ ሽቦ ላይ የሚንቀሳቀሱት ሽቦቹ ኒውሮን ተብሎ ይጠራሉ። እዛ ውስጥ ደግሞ የሆነ ኤሌክትሪክ ኢምፐልስ ምናምን ነው አይደል? እየተቀያየረ የሚሄደው ኤሌክትሪክ ነው አይደል? እዛ ውስጥ የሚንቀሳቀሰው ኤሌክትሮኖች ናቸው አይደል? ቻርጁን እናያለን። እዚህም ላይ ልክ እንደ መብራት ነው። ባይዘው ምንም ልዩነት የለውም። ነርቨስ ሲስተም ስታው ልክ እንደ መብራት ነው። ኔጌቲቭ ፖዚቲቭ እየተቀያየረ ምናምን ነው የሚሄደው። እሱን ቀስ ያለን የምንመጣበት ይሆናል። እነዚህ ነገሮችን ቴብሏን በደንብ አድርጋችሁ ያዙ። ኦኬ ዘ ነርቨስ ሲስተም። ነርቨስ ሲስተም ምንድነው የሚለውን እኔ አሁን በደንብ አድርገን ነርቨስ ሲስተምን በደንብ አድርገን በተከታታይ ቪዲዮ እየሰራው ይሄንን ነው የምናየው። በደንብ አድርገን ዘን ወደ ሌሎች ሲስተሞች ቀስ ያለን እንመጣለን። ነርቨስ ሲስተም የሚባለው ሪስፖንሲብል ፎር ሪሰፕሽን ኤንድ ፕሮሰስ ኦፍ ሴንሰሪ ኢንፎርሜሽንስ ፍሮም ቦዝ ኤክስተርናል ኤንድ ኢንተርናል ኢንቫይሮንመንት። ነርቨስ ሲስተም ምንድነው ማለት ነው? ትልቁ ስራው ይቀበላል፣ የተለያዩ ነገሮችን ይቀበላል። የተለያዩ መረጃዎችን ከሰውነታችን በመቀበል ያንን መረጃ ፕሮሰስ አድርጎ የሚቀበለው ደግሞ ከኤክስተርናልም ከኢንተርናልም ሊሆን ይችላል። ይህ ማለት ኤክስተርናል የሚባለው ከውጭ ካሉ ነገሮች፣ ምሳሌ ሰውነታችን ሙቀት ሊጨምር ይችላል፣ ሊቀንስ ይችላል። የሆነ አለ አይደል? የሆነ ነገር ሊያቃጥላችሁ ይችላል ምናምን፣ የሆነ ነገር አይናችሁ ሊያይ ይችላል፣ ጆሮአችሁ የሆነ ነገር ይሰማል ምናምን ነገር። እነዚህ ውጫዊ ይባላሉ፣ ኤክስተርናል ናቸው። ኢንተርናል የሚባሉት ደግሞ ውስጥ ያለ፣ ምሳሌ ራበኝ እንላለን። ከየት ነው መራባችንን የምናውቀው? ከውስጥ ነው አይደል? ከሆዳችን ውስጥ ነው አይደል? ልክ እነዚህ አይነት ነገሮችን ከውስጣችን የሆነ ራበኝ ምናምን እንላለን ማለት። እነዚህ አይነት ነገሮችንም ኢንተርናል ከሆኑ ኢንቫይሮንመንቶች ሁሉንም ነገር መረጃ ሰብሰብ አድርጎ እነዚህን ኢንተግሬት የሚያደርግ ነገር ነው። ነርቨስ ሲስተም በሰውነታችን ላይ ፕራይም ሚኒስተር ኦፍ አወር ቦዲ ነው የሚባለው። የሰውነታችን ፕራይም ሚኒስተር ጠቅላይ ሚኒስተር ነው፣ ወሳኝ ነው። ኤቭሪቲንግ ላይ ይሳተፋል። ነርቨስ ሲስተምን ለሁለት እንከፍለዋለን፣ ሴንትራል ነርቨስ ሲስተም እና ፕሪፈራል ነርቨስ ሲስተም ብለን። ሴንትራል ነርቨስ ሲስተም ማለት ዋናው ማለት ነው። ዋናው ሴንትራል ነርቨስ ሲስተም የሚባሉት ዋነኛዎቹ ናቸው። ተግባባን? ልክ የመንግስት አካል ከሆነ ምንድነው የመንግስት አካል ዋነኛው ባለስልጣኑ ሴንትራል ነርቨስ ሲስተም ይባላል። ብሬን እና ስፓይናል ኮርድ ናቸው እነዚህ ሴንትራል የሚባሉት። ዋና ፈላጭ ቆራጮቹ እነዚህ ናቸው። ለእነዚህ ደግሞ መረጃ የሚያቀባብሉ አሉ። ተግባባን አይደል? ልክ አሁን ምሳሌ መንግስቱ አዲስ አበባ ከተቀመጠ ክልሎች ላይ ምን እንደሚካሄድ ምናምን የሚሰሩ ነገሮች አሉ አይደል? እነዛ ደግሞ ምን ይባላሉ ማለት ነው? ፕሪፈራል ተላላኪዎች አሉ። ፕሪፈራል ነርቨስ ሲስተም ይባላሉ። እነዚህ ነርቮች ናቸው። አውትሳይድ ሲኤንኤስ አሉ፣ ወይም ደግሞ ከሴንትራል ነርቨስ ሲስተም ውጭ ያሉ ተላላኪ የሆኑ ነርቮች አሉ፣ ወይም መረጃ ለሱ የሚያመጡና ከሱ ከዋናው አካል ከሴንትራል ነርቨስ ሲስተም መረጃን የሚወስዱ አይነት ተላላኪዎች አሉ ማለት ነው። ሁለተኛ ሴንትራል እና ፕሪፈራል ነርቨስ ሲስተም እንላለን። ቃሉ ራሱ ሴንትራል ማለት መካከለኛው ማለት ነው። ፕሪፈራል የዳሩ ማለት ነው፣ የውጭኛው ማለት ነው። ኦኬ በጣም ጥሩ። ፈንክሽን ኦፍ ነርቨስ ሲስተም። ነርቨስ ሲስተም ምን ይሰራል? ነርቨስ ሲስተም አንደኛው መጀመሪያ የሚሰራው ሴንሰሪ ኢንፑት ነው። ኢንፑቶችን ሴንሰሪውን ኢንፑት ማስገባት፣ ዘን ኢንፎርሜሽኑን ፕሮሰስና ኢንተግሬት ማድረግ፣ መጨረሻ ላይ ሞተር አውትፑት መስጠት ማለት ነው። ምሳሌ እንበልና እሳት ከመሬት አለ፣ አላያችሁትም። እሳቱ ላይ ቆማችሁበት መሬት ላይ ረገጣችሁት ማለት ነው። እሳቱን እግራችሁ ላይ ሲያርፍበት ሴንሰሪ ኢንፑት አለ። ሰውነታችን ሴንስ የምናደርግባቸው ኦርጋኖች አሉ። ሴንስ ኦርጋን ምንላቸው አሉ። ሴንሰሪ ኦርጋኖች ምንላቸው አይናችን፣ አፍንጫችን፣ ጆሮአችን፣ ምላሳችን፣ ሌላ ደግሞ ይሄ ስኪናችን ቆዳችን ደግሞ ብዙ ነገር ነው የሚቀበለው። ባይዞ ቆዳ ሲባል ስኪን ሲቀላል ነገር አይደለም። ምሳሌ ብቆነጥጣችሁ፣ ፕሪንኪንግ ብቆነጥጣችሁ፣ ሙቀትን የሆነ ነገር ቢያቃጥላችሁ ቆዳችሁ ነው አይደል የሚያውቀው። የሆነ ነገር ቢነካችሁ፣ ታች ሴንሴሽን የሆነ ነገር ቢነካችሁ፣ በጣም ብዙ ቫይብሬሽን ሴንሴሽን፣ ብዙ አይነት ሴንሴሽኖችን ቆዳችን ያስተላልፋል ማለት ሴንስ ታደርጋላችሁ። አሁን ምሳሌ እሳቱ ላይ እግራችሁ ቢያርፍ ሴንስ አደረጋችሁ፣ አወቃችሁት ማለት ነው። እሳቱ ላይ ሴንስ ያደርጋል፣ ቆዳችሁ ያንን ያውቃል። ካወቀ በኋላ ለማን መልእክቱን ይልካል ማለት ነው? ለሴንትራል ነርቨስ ሲስተም መልእክቱን ያስተላልፋል። ሴንትራል ነርቨስ ሲስተም ማለት ብሬን እና ስፓይናል ኮርድ ናቸው። መረጃው ብሬን እና ስፓይናል ኮርድ ከደረሰ በኋላ ይህ ኢንፎርሜሽን ፕሮሰስ እና ኢንተግሬት ይደረጋል። ሴንትራል ነርቨስ ሲስተም ይወስናል፣ ፕሮሰስ ያደርጋል። ይሄ ሰውዬ እግሩን እየተቃጠለ ነው ይላል። ስለዚህ ኢንተግሬሽን ማለት ልክ የሆነ ነገር ውሳኔ ማሳለፍ ማለት ውሳኔ ያሳልፋል ማለት ነው። ውሳኔ ያሳልፍና ውሳኔውን በማን መልኩ ነው ለማን ነው የሚልከው ማለት ነው? ለሞተር አውትፑቶቹ ወይም ደግሞ ኢፌክተር የምንላቸው ኦርጋኖች አሉ። ለግላንድ ለመስልና ለኦርጋን ሊልክ ይችላል። ምሳሌ በዚህ ሰዓት ለመስል ነው የሚልከው። ምክንያቱም እግራችሁ ከመሬት እየተቃጠለ ከሆነ ምን ይላል ማለት ነው? ለእግራችሁ ጡንቻ ይልክለታል መልእክት። እየተቃጠለ ስለሆነ ብድግ አድርገው አንሳው እግርህን ይለዋል ማለት ነው። ለዛ ነው አንዳንዴ ልክ መሬት ላይ ነገር ሲያቃጥላችሁ ብድግ አድርጋችሁ ወዲያው ምንም ሳታስቡት ነው የምታነሱት። ይህ ማለት ብሬናችሁ ቀድሞ ሴንትራል ነርቨስ ሲስተም መልእክት ልኮ እግርህን አንሳ ብሎ መልእክት ስለሚሰጠው ነው ማለት ነው። ዘን እናንተ ብድግ አድርጋችሁ ታነሳላችሁ። ሌላኛው ደግሞ ይሄ አሁን በሞተር ነው አይደል? በሞተር አክሽን ጀስት ይህ ማለት በሚንቀሳቀስ በሚል አይነት ነገር ነው ማለት ነው። እግራችሁ ላይ ሳት ተቀመጠ፣ ሴንስ አረገ ሰውነታችሁ። ዘን ሴንስ ያረገው ነገር ለብሬን ላክለት። ብሬን ደግሞ ብሬንና ስፓይናል ኮርድ ኢንፎርሜሽኑን ፕሮሰስ አረጉ። ዘን ፕሮሰስ ካረጉ በኋላ መልእክት ላኩ። ለማን ላኩ? ለምሳሌ ለመስል መልእክት ይልኩለታል ማለት ነው ለኢፌክተሩ። እሱ ደግሞ ብድግ አድርጎ እግራችሁ እንዲያነሳ ያደርጋል። ሌላ ደግሞ ምሳሌ የሚያምር ምግብ ታያላችሁ፣ ሴንስ ያደርጋል። አይናችሁ ያያል፣ አይናችሁ ምግቡን ያያል፣ ሴንስ ያደርጋል። ለብሬን መልእክት ይልክለታል።
የሚያምር ምግብ መጥቷል ወይም ደግሞ በጣም ወደው ምግብ መጥቷል ብሎ ይነግረዋል ለብሬን። ብሬን ደግሞ ምን ያደርጋል ማለት ነው? ኦሆ ይሄንን ምግብ ካየማ የሰው ሊበላ ነው ብሎ ስለሚያስብ ብሬን ቶሎ ብሎ ለሳሊቨሪ ግላንድ ወይም ደግሞ ለምራቅ ለሚያመርተው ለእጢው ማለት ነው፣ ሞተር ነው እሱ ደግሞ ግላንድ ነው፣ ለሱ ግላንድ ይልክለታል። ምራቅ ቶሎ አመርት ምግብ ልበላ ነው ይለዋል። ለዛ ያዛኔ ሳሊቬት እናደርጋለን፣ ምራቃችን ይመጣል አይደል? ያ ምክንያቱም ምግብ ስንበላ ምራቅ ወሳኝ ስለሆነ ማለት ነው። እንደዚህ አይነት ነገሮች ይደረጋሉ። ይሄ አሁን ይህን ነው የሚያሳየው እንዴት እንደሆነ ምናምን ብራንቾቹን የሚያሳየው። ሴንትራል ነርቨስ ሲስተም አለ፣ ፕሪፈራል ነርቨስ ሲስተም አለ። ይህ እንዲገባችሁ ሴንትራል ነርቨስ ሲስተም ማለት ቅድም እንዳልኳችሁ ዋናው ቤተ መንግስት ላይ የሚቀመጡት እንትኖች ናቸው፣ ባለስልጣኖች ናቸው ብያቸዋለሁ። እነዚህ ደግሞ ብሬንና ስፓይናል ኮርድ ይባላሉ። ለነሱ መልእክት የሚልክና ከነሱ መልእክት የሚቀበል አለ። ስለዚህ ለነሱ መልእክት የሚወስድ አለ። አሁን ሁለት ነገር ነው ያለው። ምሳሌ እንበልና አዲስ አበባ ነው የተቀመጠው መንግስቱ ዘንድ እዛ ነው ያለው። መረጃ ከሱ የሚወስዱ ከሱ የሚቀበሉም ደግሞ ያስፈልጋሉ ተባብለናል። ኦኬ ሁለት አይነት መረጃ ምሳሌ መረጃ ይመጣል አይደል? መረጃ ይመጣል ወደ ቤተ መንግስት። መረጃ ከሁለት አንደኛ ከአዲስ አበባ ከራሱም ይመጣል። ሌላ መረጃ ደግሞ ከየት ይመጣል ማለት ነው? ከክፍለ ሀገር የሚመጣ መረጃ አለ። ሉክ መረጃ ይዘው የሚመጡት ተላላኪዎች ሴንሰሪ ወይም ደግሞ አፋረንት ነርቭ ይባላል። ሁለት አይነት ሴንሰሪ ወይም ደግሞ አፋረንት አሉ። እነዚህ ሁለት አይነት ተላላኪዎች አሉ። ወይም ደግሞ መረጃን ከክፍለ ሀገር ሊያመጡ ይችላሉ፣ አሊያም ከዛው ከአዲስ አበባ ውስጥ ሰብስበው ሊያመጡ ይችላሉ። ከክፍለ ሀገር የሚያመጡ ከሆነ ሶማቲክ ሴንሰሪ ይላል። ሶማቲክ ምሳሌ ሶማሊያ የሚባል ወይም ሶማሌ ነው። ሶማሌ የሚባል ክፍለ ሀገር እንዳለ ታውቃላችሁ። ከክፍለ ሀገር የሚመጣ ሶማቲክ ይባላሉ። እነዚህ ሶማቲክ የሚባሉት ላይክ ከስኪናችን፣ ከመስል፣ ከጆይንት፣ ከስፔሻል ሴንስ የሚባሉት ከአይናችን፣ ከጆሮአችን፣ ከአፍንጫችን፣ ከምላሳችን ማለት ነው። ከነዚህ ሰብስበው ሶማቲክ ይባላሉ ማለት ነው። ከነዚህ ሰብስበው ምን ያደርጋሉ ማለት ነው? ይወስዳሉ ማለት ነው። መረጃ ከክፍለ ሀገር የሚወስዳለ። ቪሰራል የሚባለው ደግሞ ከዋናው አዲስ አበባ ነው ያልኳቸው እዛው ያለው። ይህ ማለት ደግሞ ከቪሰራል የሚባሉት ሆዳችን ላይ የሚኖሩ ምሳሌ ጉበት ሆድ ላይ ነው ያለው። ልብ ምናምን ሆድ ስላችሁ እዚህ ውስጥ ላይ ቪሰራል የሚባሉት ውስጥ ላይ ያሉ ኦርጋኖች ናቸው። ምሳሌ ልብ፣ ሳምባ፣ ጨጓራ ምናምን ውስጥ ላይ አንጀት ምናምን እነዚህ ነገሮች ኩላሊት ምናምን ናቸው ቪሰራል እንላቸዋል። ስለዚህ ሁለት አይነት ተላላኪ አለ ማለት ነው። ተላላኪዎቹ ወይም ደግሞ መረጃን ይዘው ወደ ቤተ መንግስቱ የሚመጡት ሴንሰሪ ወይም አፋረንት ይባላሉ። እነሱ ደግሞ ከክፍለ ሀገር ሊሆን ይችላል ወይም ከዛው ከአዲስ አበባ ሊሆን ይችላል። ከክፍለ ሀገር የሚመጡት ሶማቲክስ ይባሉ፣ ከውስጥ ከዛው ካለበት የሚመጡት ደግሞ ቪሰራል ይባላሉ አልኳችሁ። በጣም ጥሩ። ሌላኛው ደግሞ ልክ ቤተ መንግስቱ ጋር መረጃው ከደረሰ በኋላ ያንን ደግሞ መንግስቱ ወስኖ የሚያስተላልፈው ውሳኔ አለ። ያንን ውሳኔ ይዘው ደግሞ የሚሄዱ ከመንግስቱ ወደ ክፍለ ሀገር ወይም ደግሞ ከመንግስቱ ወደ ምን የሚሄዱ ደግሞ አሉ ማለት ነው። ከመንግስቱ ወደ እዚህ ቪሰራል የሚባሉት ጋር የሚላኩ አሉ። እነሱ ሶማቲክ የሚባሉት ወደ ክፍለ ሀገር የሚሄዱት ናቸው። ስፔሻሊ ቮላንተሪ የሆኑ ወደ መስል ምናምን የሚላኩት ሶማቲክ ይባላል። ተግባባናል። አውቶኖመስ የሚባሉት ደግሞ እነዚህ አውቶኖመስ ወይም ደግሞ አውቶማቲክ ምንላቸው አሉ። ይሄ አውቶማቲካሊ የሚሰሩ ማለት ነው። አውቶማቲካሊ አውቶኖመስ ናቸው፣ በራሳቸው የሚሰሩ። ኢንቮላንተሪ ናቸው በተለምዶ ኢንቮላንተሪ። ምሳሌ ቅድም እንዳልኳችሁ ምሳሌ ብሬናችሁ አየ ኢንተግሬት አረገ ምናምን አረገ፣ ከዛ በኋላ ምራቅ ይመርታል አልኳችሁ። ግላንድ ላይ ኢንቮላንተሪ ነው አይደል? ግላንድ ላይ የሚሰራ ነገር ኢንቮላንተሪ ነው። ምራቅ ላምርት ብላችሁ ታስባችሁ ካላችሁ ምራቅ ራሱ ነው የሚመርተው። ሌላ ደግሞ ምሳሌ ልባችሁ ይመታል። ልባችሁ ሲመጣ ልብ አሁን መምታት አለበት ምናምን ብሎ ይሄ ስሙዝ መስሎች የልብ ካርዲያክ መስሎች አሉ። እነዚህ ነገር አዛችሁ ታውቃላችሁ? አታውቁም። እነዚህ ኢንቮላንተሪ ይባላሉ። ብቻ ግን ከእናንተ አሁን እንድታውቁልኝ የምፈልገው ምንድን ነው፣ ዋናው አለ ሴንትራል ነርቨስ ሲስተም የሚባለው ብሬንና ስፓይናል ኮርድ አለ። ከሱ መልእክት የሚወስዱ አሉ። እነዚህ ከሱ መልእክት የሚወስዱ የሚቀበሉ አሉ ማለት ነው። መልእክት ወደ ቤተ መንግስቱ ይዘው የሚሄዱት ወደ ሴንትራል ነርቨስ ሲስተም ይዘው የሚሄዱት ሁለት ናቸው። እነሱም ደግሞ ምን ናቸው አልኳቸው? ከክፍለ ሀገር ከሆነ ሶማቲክ ሴንሰሪ ይባላሉ። ከክፍለ ሀገር የሚመጡ ከሆነ ከዛው ከአዲስ አበባ ደግሞ ቪሰራል ውስጥ ላይ ካሉ ኦርጋኖች ከሆነ ደግሞ ቪሰራል ይባላሉ አልኳቸው። ስለዚህ ተላላኪዎቹ ከመረጃን ወደ ቤተ መንግስት የሚወስዱት ሴንሰሪ ወይም አፋረንት ይባላሉ። እነዛ ደግሞ ከቤተ መንግስት የሚወስዱት ደግሞ ሞተር ወይም ኢፋረንት ይባላሉ። ሞተር እንደው እንዲገባችሁ ከቤተ መንግስት የሚወጡት በሞተር ነው የሚሄዱት ብላችሁ አስቡት። ሞተር ይባላል ወይም ኢፋረንት ይባላሉ። ከቤተ መንግስት ወጥተው ወደ ክፍለ ሀገር ነው የሚላኩት። እነሱ ደግሞ መረጃው ከደረሳቸው በኋላ ክፍለ ሀገር የሚላኩት ማለት ነው። እነሱ ደግሞ ሶማቲክ ሊሆኑ ይችላሉ፣ አውቶኖሚክ ማለት በራሳቸው የሚሰሩ ወይም አውቶማቲክ የሆኑ ማለት ነው። እሺ በጣም ጥሩ። አውቶኖሚኮቹ ደግሞ ሲምፓታቲክ እና ፓራሲምፓታቲክ የሚባሉ አሉ። እሱንም በእያንዳንዱ እየመጣ እንሄዳለን። ሲምፓታቲክ ፋይት ኦር ፍላይት የምንላቸው አሉ። ሪስት እና ዳይጀስት ደግሞ ፓራሲምፓታቲክ፣ እነዚህን እያየን እንሄዳለን ማለት ነው። ኒውሮን ኤንድ ዜር ፈንክሽን፣ ኒውሮኖችና የነሱ ፈንክሽን እናያለን ማለት ነው። ሁለት አይነት ሴሎች አሉ ነርቨስ ሲስተም ላይ፣ ሁለት አይነት ሴሎች አሉ። ይህንንም እንዲገባችሁ በቀላሉ ነገራችሁ ልለፍ። ሁለት አይነት ናቸው። አንደኛው ኒውሮን ነው፣ ሌላኛው ጊሊያድ ሴል እንላቸዋለን። ይህ ማለት ምን መሰላችሁ? ኒውሮን ማለት ባለስልጣኑ ማለት ነው፣ ዋናውን ስራ የሚሰራው ማለት ነው። ጊሊያድ ማለት ደግሞ የእሱ አጋሪ ወይም ደግሞ የእሱ አጃቢዎች፣ እነኚህ የሚጠብቁ ጥበቃዎች አሉ አይደል? እንደ ጋርድ ነው የሚባሉት፣ ጋርዶች አሉ። ልክ እንደዛ ናቸው። ኒውሮኖች እነማን ናቸው? ኒውሮኖች ምንላቸው? ዋና በቃ ኒውሮን ሲባል ነርቨስ ሲስተም እናወራ፣ ሪስፖንስ የሚያደርጉት ፊዚካል እና ኬሚካል ስቲሙለስ የሚቀበሉት፣ ቅድም አቃጠለው ምን አረገው ምናምን ስንል እነዚህ ነገሮችን መረጃ የሚቀበሉት
ኤሌክትሮኬሚካል ኢምፐልስን ኮንዳክት ያደርጋሉ። ኤቭሪቲንግ የሚያስተላልፉት እነሱ ናቸው። ኬሚካል ሬጉሌተርን ወይም ደግሞ ኒውሮ ትራንስሚተሮችን ይለቃሉ። ፈንክሽን ላይክ ፐርሴፕሽንን፣ ለርኒንግ፣ ሚሞሪ፣ ኮንትሮል፣ መስል ግላንዶችን ኮንትሮል ያደርጋል። እዚህ ጋር ማለት አለባችሁ ምንድነው ኒውሮኖቹ በቃ ኤቭሪ ስራ የሚሰሩት ኒውሮኖቹ ናቸው። ኒውሮኖቹ ሁሉንም ስራ ይሰራሉ። ኒውሮን ይባላሉ እነዚህ። ሌሎቹ ደግሞ ሰፖርቲንግ ሴሎች ደግሞ ጊሊያል የሚባሉ ሴሎች አሉ። እነዚህ ጊሊያል ሴሎች የኒውሮኖች ጠባቂ ማለት ምሳሌ ባለስልጣን የት ሊኖር ይችላል? ባለስልጣኖቹ ቤተ መንግስት ላይ ይኖራል። የወረዳም ላይ ቀበሌም ላይ ዞንም ላይ ምናምን ይኖራሉ አይደል? ኒውሮኖቹ ይኖራሉ። እነዛ ኒውሮኖችን የሚንከባከቡ ግን ከጎን ያሉ ምኖች አሉ፣ ጊሊያ የሚባሉ ወይም ደግሞ ጋርዶች አሉ። ጊሊያ ጋርድ፣ እንደውም ቃሉ ራሱ ይቀራረባል አይደል? ጊሊያ ሴሎች ይባላሉ። እነዚህ ጊሊያ ሴሎች ስራቸው ምን ማድረግ ነው? ሳፖርት ያደርጋሉ፣ ኖሪሽ ያደርጋሉ፣ ኢንሱሌት ያደርጋሉ። እነዚህን መጠበቅ ነው። በቃ ኒውሮኖቹን መንከባከብ ነው ስራችሁ ብላችሁ አስቡት። እነዚህ በምሳሌ ሴንትራል ነርቨስ ሲስተም እና ፕሪፍራል ነርቨስ ሲስተም ይከፋፈላሉ። ብዙ አትጨንቁላቸው፣ ከመጣ እናያለን። እና ምሳሌ አሁን ሴንትራል ነርቨስ ሲስተም ላይ አስትሮሳይቶች፣ ኦሊጎዴንድሮሳይቶች፣ ማይክሮጊሊያል ሴሎች፣ ኤፒንዴማል ሴሎች ምንላቸው አሉ። በፕሪፈራል ደግሞ ሸዋን ሴል እና ሳተላይት ሴል በማለት ነው የምንጠራቸው። ፕሪፈራል ላይ ያሉት ዋና እናንተ እንድታቁልኝ የሚፈልገው እዚህ ላይ ጊሊያል ሴሎች ላይ ሸዋን ሴሎች የሚባሉት ፕሪፈራል ነርቨስ ሲስተም ነው ያሉት፣ ወይም ደግሞ ውጭ ነው ያሉት። ፕሪፈራል ነርቨስ ሲስተም አልኳችሁ ቅድም ተላላኪዎቹ ናቸው አይደል? ከቤተ መንግስቱ መረጃ የሚወስዱ ወይም ወደ ቤተ መንግስቱ መረጃ የሚያመጡ አይነት ናቸው አይደል? እነዚህ ናቸው ፕሪፈራል ላይ ያሉ እነሱን የሚጠብቁ ሸዋን ሴል እነሱን ከቨር አድርጉ ማይሊኔት ያደርጋሉ። ማይሊኔት ማለት የሆነ ማይሊኔሽንስ ታውቃላችኋል። ማይሊኔት ማለት ልክ ምሳሌ የማብራት ሽቦ ሲሄድ የማብራቱ ሽቦ ከላይ ኢንሱሌተር አለው አይደል? ከላይ ዝም ብሎ ሽቦ አይለቀቅም አይደል? ከላይኛው ኢቨን የሆነ ቦታ የተበጠሰ ካለ በፔስታልም ቢሆን እንትን እናደርገዋለን። ይሄ ኢንሱሌሽን ይባላል። ያንን ኢንሱሌት የሚያደርጉት ሸዋን ይባላሉ። ፕሪፈራል ነርቨስ ሲስተም ላይ ከሆነ ሴንትራል ነርቨስ ሲስተም ላይ ከሆነ ግን ምን ይባላሉ? ኦሊጎዴንድሮሳይት ይባላሉ። እነዚህን ያዟቸው ማለት ነው። ሶ ስትራክቸር ኦፍ ኒውሮን፣ የኒውሮኖችን ደግሞ ስትራክቸር ኒውሮን የሚባል ነገር አለ። የኒውሮን ስትራክቸሩ ምን ይመስላል የሚለውን ነው የምናየው አሁን ደግሞ ማለት ነው። የኒውሮን ስትራክቸሩ ማለት አንድ ኒውሮን ምን አይነት ስትራክቸር ሊኖረው ይችላል። አንድ ኒውሮን ትኖራለች። እቺ ኒውሮን ምን አይነት ስትራክቸር ይኖራታል? አንደኛው ሴል ቦዲ ነው። ለኒውሮን አንድ ሴል ቦዲ ይኖራል ማለት ነው። ይህንን በቀላሉ እንዲገባችሁ ምሳሌ እንበልና አንድ ክልል ላይ የተቀመጠ እንትን አለ። ክልል ምንለው ነገር አለ አይደል? ክልል አለ። በቃ ክልል የሚባል ነገር አለ ማለት ነው። እሱን ያዙ። ከዛ ይሄ ሴል ቦዲ ያለው ሴል ቦዲ ማለት የክልሉ መቀመጫ ነው ብላችሁ አስቡት። ልክ እዚህ ጋር የክልሉ መቀመጫ ነው ማለት ሴል ቦዲ ይባላል። ሴል ቦዲ ስራው ምንድነው? ኒኩለስን ይዟል፣ ኦርጋኔልን ይዟል። ኒኩለስና ኦርጋኔል ማለት ዋና የሚሰሩት እዛው ባለስልጣኖች ምናምን እዛ ጋር ተሰብስበው ነው ያሉት፣ እዚህ ጋር ነው ያሉት ማለት ነው። ልክ እዚህ ጋር ስለ አንድ ኒውሮን ነው እያወራን ያለ ነው። በደንብ ሊገባችሁ ይገባል። ሴል ቦዲ ስራው ሶማ ይባላል። ሴል ቦዲ ይባላል። ኒኩለሶች፣ ኦርጋኔሎች አሉት። ሜንቴን ኒውሮናል ስትራክቸር እና ፕሮቫይድ ኤነርጂ በቃ ኤቭሪ የሚያስፈልገው ነገር ሁሉ የሚሰራው እዚህ ጋር ያለው ነገር ነው። ሶ እነዚህ ደግሞ ክላስተርድ ናቸው። ሴንትራል ነርቨስ ሲስተምም ላይ ክላስተርድ ሆነው ተሰብስበው አሉ። ሴንትራል ነርቨስ ሲስተም ግራይ ማተር እንለዋለን። ሴንትራል ነርቨስ ሲስተም ግራይ ማተር እና ዋይት ማተር እንላለን። ግራይ ማተር እነሱ ሴል ቦዲዎች የተሰበሰቡበት ቦታ ግራይ ማተር በማለት ይጠራል። ሴንትራል ነርቨስ ሲስተም ላይ መርሳት የለባችሁ። ፕሪፈራል ነርቨስ ሲስተም ጋንግሊያ ይባላል። ልትጠይቁ ትችላላችሁ። ሴል ቦዲ ወይም ደግሞ ሶማዎች፣ የሶማዎች ስብስብ በሴንትራል ነርቨስ ሲስተም ምን ይባላል ከተባለ ግራይ ማተር ይባላል። በፕሪፈራል ነርቨስ ሲስተም ምን ይባላል ከተባላችሁ ደግሞ ጋንግሊያ ይባላል ማለት ነው። ይሄ ሴል ቦዲ ነው። ሴል ቦዲ እንለዋለን። ሌላኛው ከዚህ ቀጥሎ ያለ አግዘን ነው። አግዘን ማለት ደግሞ መልእክቱን የሚያስተላልፍበት ምሳሌ ከዞን ምንድነው? ከምሳሌ ክልል አለ እንበል። ከክልል ወደ ፌዴራል መልእክትን ማምጣት ፈለገ። መልእክቱን የሚያመጣው ከየት ነው ማለት ነው? ከክልሉ ወደ ፌዴራሉ በማን ነው የሚያስተላልፈው? በአግዘኑ ነው ያለውን መረጃ ማለት ነው። ሲንግል ነች። ሲንግል ሎንግ ኤክስቴንሽን ያለው ኮንዳክት ኢምፐልስን አዌይ ፍሮም ሴል ቦዲ ነው። አዌይ ፍሮም ሴል ቦዲ ከሴል ቦዲ አሪቆ የሚወስድ ማለት ነው። አዌይ ፍሮም ነው። ልክ የክልል መቀመጫው አለ። ከክልል መቀመጫ ወደ ፌዴራሉ የሚወስድ ነገር ነው። መጨረሻ ላይ ብራንች ሊሆን ይችላል። እነዚህ ተርሚናሎች አሉ። ልክ እዚህ ጋር አግዘን ተርሚናል የምንላቸው አሉ። መጥቶ የተለያዩ መረጃዎችን እዚህ ለፌዴራል የሚያስተላልፍበት ወይም ደግሞ ለሴንትራል ነርቨስ ሲስተሙ የሚሰጥበት ነው ብላችሁ ወይም ደግሞ ቀጣይ ከሱ ቀጥሎ ያለው ኒውሮን የሚሰጥበት አይነት ነገር ነው ማለት ነው። ይሄ ማይሊኔትድ ይሆናል። ማይሊኔት ቅድም ያልኳቸው ይሄ ነው። ማይሊን ሺዝ የምንለው እዚህ ጋር ነው። ማይሊን ሺዝ አለ። የሆነ ፋቲ ሰብስታንስ አለ። ኢንሱሌሽን ልክ እንደ መብራት ገመድ በገመድ ነው የሚላከው መረጃው በገመድ ነው በማብራት ገመድ ነው የሚላከው። ያ ደግሞ ኢንሱሌት ተደርጓል። እንደ ማብራት ገመድ ከላይ ተሸፍነዋል ማለት ነው። ማይሊኔትድ ከሆኑ በጣም ስሎወር ናቸው። ማይሊኔት መሆኑ ምንድነው? ፍጥነቱን ነው የሚወስነው። ማይሊኔት የሆኑ ወይም ደግሞ እነዚህ የተሸፈኑ ሽቦዎች በጣም በፍጥነት መብራትን ያስተላልፋሉ ብላችሁ አስቡ። አንማይሊኔት ወይም ደግሞ ያልተሸፈኑ ደግሞ ቶሎ አያስተላልፉም። ኮሌክቲቭሊ ፎርም ነርቭ የሚባለውን ነገር የሚፈጥሩት እነዚህ አግዘኖች ናቸው። የእነዚህ አግዘኖች ስብስብ ነው ነርቭ እንላለን። ምሳሌ አሁን ሰውነታችሁ ላይ የሆነ ነርቭ ተቆረጠበት፣ ነርቭ ተጎዳ ሲባል ሰምታችሁ አታውቁም? የአግዘኖቹ ስብስብ ነው። ምክንያቱም አግዘኖቹ ከአንዱ ወደ አንዱ መረጃውን ይዘው ሲንቀሳቀሱ መሀል ላይ የሆነ መቆረጥ ምናምን ከገጠማቸው ነርቭ ተቆረጠ እንላለን። ከዛ በታች ያለው ኦርጋን ምሳሌ ፓራላይዝ ይሆናል አይደል? እግሩ ነርቭ ከተቆረጠ መብራት እንደሚጠፋው የእሱም እግር አይንቀሳቀስም፣ ይጠፋል ማለት ነው። እንቅስቃሴው ይጠፋል ማለት ነው። ይሄ ነው
ሌላኛው ዴንድራይት ነው። ዴንድራይት ማለት ደግሞ ክልሉ አለ አይደል? ክልሉ እዚህ ጋር ሴል በዲ ነው ብለናል። ክልሉ መቀመጫ ነው። ወደ ፌዴራል ነው መረጃውን ይዞ የሚመጣው በአግዘኑ ነው። ክልሉ ደግሞ የሚቀበላቸው ኢንፎርሜሽኖች ወደ ክልሉ የሚመጡ ኢንፎርሜሽኖች አሉ አይደል? ሾርት ነች፣ በጣም ትንሽ ነች። እዚህ ጋር ታያቸዋል። ከክልሉ ምሳሌ የተለያዩ መረጃዎች ሊመጡለት ይችላሉ። ከወረዳ ከዞን የሚመጡለት መረጃዎችን አይቀበልም። የሚቀበልበት እጅ ማለት ነው። መረጃውን የሚቀበልበት እጅ ምን ይባላል? ዴንድራይት ተብሎ ይጠራል ማለት ነው። ይሄ ዴንድራይት ትሪ ሪሲቭ የሚያደርግበት ነው። ስለዚህ ወዴት ነው? ወደ ሴል ቦዲው መረጃዎችን የሚያመጣ ነው። ወደ ሴል ቦዲው የገባው መረጃ እዚህ ወደ ክልሉ የመጣው መረጃ ደግሞ ወደ ፌዴራል የሚመጣው በአግዘን ነው ማለት ነው። በአግዘኑ አግዘን ግን ረጅም ነው። በዛ ደግሞ ሲንግል ነው። ዋናው ነገር ማወቅ ያለባችሁ ሲንግልነቱን ነው ማወቅ ያለባችሁ። ሌላው ነገር ቀላል። ማይሊን ሺዝ የነገርኳችሁ ነው። ማይሊን ሺዝ ማለት ልክ ሽቦን ከልሎ ያለው ደግሞ የመብራት ሽቦን ከላይ የሚሸፍንልን ነገር ምን ይባላል ማለት ነው? ኢንሱሌተር የምንለው ነገር ማለት ነው። ኢንሱሌሽን ማለት ከላይ የሚሸፍነው ነገር እሱ ማይሊን ሺዝ ይባላል። ማይሊን ሺዝ የሚሰራው ከፋት ነው። ለዛ ነው አሁን ልጆች ምናምን ነገር ህፃን ከሆኑ ምን ይባላል ማለት ኦሜጋ 3 ይመገቡ ይባላል፣ ወይም ደግሞ የአሳ ስጋ መግቧቸው ምናምን ይባላል። ዋና ጥቅሙ ይሄ ነው። በጣም ያንን በተመገቡ ቁጥር በጣም ይሸፈናል። ይሄ በተሸፈነ ቁጥር ምንድን ነው ብያቸዋለሁ? የተሸፈነ የመብራት ሽቦ በጣም በፍጥነት ኤሌክትሪክ ያስተላልፋል ብያቸዋለሁ። ልክ እንደዛ ነው ማለት ልክ እነሱ ምን ያደርጋሉ ማለት ነው። ልጆቹ በጣም ጎበዝ ይሆናሉ። በጣም አስተሳሰባቸው ብሩህ ይሆናል ማለት ነው። ሶ ፕሪፈራል ነርቨስ ሲስተም ላይ ከሆነ ሸዋን ሴሎች ናቸው ይህንን መብራት ገመድ የሚሸፍኑት ማይሊኔት የሚያደርጉት ወይም ደግሞ አግዘንን የሚሸፍኑት ማለት ነው። ኦሊጎዴንድሮሳይት ደግሞ ሴንትራል ነርቨስ ሲስተም ነው። ይህንን ልትጠይቁ ትችላላችሁ፣ መርሳት የለባችሁ። ኦሊጎዴንድሮሳይት ከሆነ ሴንትራል ነርቨስ ሲስተም፣ ሸዋን ከሆነ ደግሞ ፕሪፈራል ነርቨስ ሲስተም ነው የሚለውን ትይዙልኛላችሁ ማለት ነው። ያው ኢንሱሌሽን ነው፣ ሌላ ነገር የለም። አግዘንን ኢንሱሌት ያደርጋሉ ወይም ይሸፍናሉ ብላችሁ ያዟቸው ማለት ነው። በጣም ቀላል ነው። ኦኬ ኖድስ ኦፍ ራንቫየር ኖድስ ኦፍ ራንቫየር የምንላቸው ምኖቹ መካከል ያለ ጋፕ አለ። ምሳሌ ሽቦዎቹ አለ አይደል? ይሄ አግዘን የሚባል ሽቦ አለ። ይህንን ሽቦ እዚህ ጋር ዋየሩ ማለት ነው ተሸፍኖ መሀል ላይ ክፍት ቦታ አለ። እዚህ ጋር እንዲህ ተሸፍኗል። እስከዚህ ድረስ አሁንም ክፍት ነው። ይሄ ክፍት ነው ምናምን ነገር አይደል? የተወሰነ ቦታ ተሸፍኖ የተወሰነ ቦታ ክፍት፣ የተወሰነ ቦታ ተሸፍኖ ያቺን ጋፓን ክፍቷን ቦታ ምን ላታለን? ራንቫየር እናታለን፣ ወይም ደግሞ ኖድስ ኦፍ ራንቫየር እናታለን። እዚህ ጋር ያሉ ነገሮች ጃምፒንግ ነው፣ በጃምፒንግ ነው የሚተላለፈው ማለት ነው። ይሄ ፊዚዮሎጂው ላይ ከገባን በጣም ዲፕ የሆነ ነገር ነው። አንዳንዶቹ ደግሞ ኮንቲኒየስ አሉ። ኮንቲኒየስ ማለት ሙሉ በሙሉ ሽፍንፍን ያሉ ማለት ሙሉ የተሸፈኑ እንደዚህ መሀል ላይ ክፍት የሌለባቸው አሉ። ለፍጥነት የሚሻሉት እነሱ ናቸው። ምንም ያልተሸፈኑት ለፍጥነት ይሻላሉ። ሙሉ የተሸፈኑት ለፍጥነት ይሻላሉ። እዚህ ጋር ግን መሀል ጋፕ ያለባቸው ከሆነ ራንቫየር ካለባቸው እዚህ ጋር ከደረሰ በኋላ ዘሎ ነው የሚሄደው። ዝልል እያለ ነው የሚሄደው ማለት ነው። በዚህ በባዶ ቦታው አያልፍም እንደማለት ነው በሌላ አባባል። እናንተ ልትጠይቁ የሚችሉት ኖድስ ኦፍ ራንቫየር ምንድን ነው ከተባላችሁ መሀል ላይ ወይም ደግሞ ማይሊን ሺዞች መካከል ላይ ያለ ክፍት ቦታ ነው የሚለውን ካወቃችሁ ለእናንተ በቂ ነው። ታይፕ ኦፍ ኒውሮን፣ የኒውሮኖችን ደግሞ ታይፕ እናያለን። ቀድም የነገርኳችሁ ነው፣ ሌላ አዲስ ነገር የለውም። ሴንሰሪ ኒውሮን የምንላቸው አሉ፣ አፌክተር ወይም ደግሞ አፋረንት የምንለው አለ። ከዛ ሴንሰሪዎቹ ማለት ከክፍለ ሀገር ወይም ደግሞ ከውስጥ አዲስ አበባ ውስጥ መረጃውን ሰብስበው ወደ ሲኤንኤስ የሚወስዱት ናቸው ብያቸዋለሁ። ከዛ ሌሎቹ ደግሞ እንትን የሚባሉት ደግሞ አሉ፣ ሞተር ኒውሮን የምንላቸው አሉ። ሞተሮች ደግሞ ከዚሁ ከዋናው ቤተ መንግስት ወደ ክፍለ ሀገር ይዘው ወይም ደግሞ ወደ አዲስ አበባ ውስጥ መረጃውን ይዘው የሚመለሱ ናቸው ብያቸዋለሁ። እነዚህ ናቸው። እነዚህን ሁለቱን ደግሞ የሚያግባቡ አሉ። ሁለቱም ሞተሩና ሴንሰሩ መሀል የሚያግባቡ ደግሞ ኢንተር ኒውሮን የምንላቸው አሉ፣ ወይም ደግሞ አሶሺየትድ የሆኑ ኒውሮኖች አሉ ማለት ነው። እነዚህን ነው የምናወራው። አሁን ደግሞ በጣም ቀላል የሆነ ነገር ነው። ሴንሰሪ ኒውሮን የሚባለው ምንድን ነው? ሴንሰሪ ኒውሮን ማለት ሴንሰሪ ሪሴፕተርን ወደ ሴንትራል ነርቭ ሲስተም ቅድም እንዳልኳቸው ሴንሰሪ ሪሴፕተር ከተለያዩ ቦታ ያለው ወይ ደግሞ ይሄ ምንድን ነው የሚባለው ላይክ ተቃጥያለው እንደዚህ የሆነ ነገር አይቻለው የሆነ ነገር ሰምቻለሁ የሚባል ምንድን ነው የሚባለው? በመንግስት ሲሆን ምን ነው የሚለው? የህዝቡ ወቀሳ ነው የሚባለው ወይም የሆነ በቃ ህዝባችን እኛ የምናሰማው ነገር አለ አይደል? ህዝቡ የሚያሰማው ነገር አለ ወደ መንግስቱ የሚሄድ ማለት ልክ እንደዚህ ሴንሰሪ የሆኑ ሪሴፕተሮችን ሰብስቦ ወደ ሴንትራል ነርቭ ሲስተም የሚወስድ ነው። ሎንግ ዴንድራይት እና ሾርት አግዘን ነው ያለው። ሎንግ ዴንድራይት እና ሾርት አግዘን ይኖረዋል ማለት ነው። እነዚህ ነገሮች ማለት ነው። ኦኬ በጣም ጥሩ። ሎንግ ዴንድራይት እና ሾርት አግዘን ይኖረዋል ብለው በሲልም እንደው አሳያችኋለሁ። ምሳሌ እንበልና ወይ ዝም ብለን እንደ ምሳሌ ብናወራ ምሳሌ እዚህ ውስጥ አዲስ አበባ ያለው ቤተ መንግስት ነው እንበል። እዚህ ጋር ክልሉ አለ። ሎክ የክልሉ ሴል በዲ አለ። እዚህ ጋር አዲስ አበባ ነው። ዘን ሂር ክልሉ የተለያዩ መረጃዎችን በዴንድራይቱ በኩል ይቀበላል። ሎክ የሱ ዴንድራይት ረጅም ነው አይደል? ዴንድራይቱ ረጅም ነው፣ ምክንያቱም የተለያዩ መረጃዎችን የሚቀበለው ከዚህ ነው። ከዛ ወደዚህኛው ትንሽ ያግዘናለችው ወደዚህ ወደ አዲስ አበባ መረጃውን ያደርሳል። እዚህ ላይ ደግሞ ቁጭ ብለው የሚጠብቁ ከመንግስት ትእዛዝ ይዘው የሚጠብቁ ተላላኪዎች አሉ፣ ሞተሮች አሉ ብለናል። እዚህ ጋር አሉ፣ እነሱ እንትናቸው አለ። መረጃውን እዚሁ ከቤተ መንግስት ነው መረጃውን የሚቀበሉት። ዘን ይዘው እነሱ እዚህ ጋር ይመጡና እዚህ ጋር ያለውን ወቀሳ ለተሰማበት ቦታ ምላሽ ይሰጣሉ። ስለዚህ አሁን እዚህ ጋር በዚህ ስዕል ብቻ አይታችሁ መፍረድ ትችላላችሁ። የትኛውን? ይሄ ሴንሰሪ ይባላል። ሴንሰሪ ማለት ከክፍለ ሀገር ይዞ የሚመጣው ማለት ከክፍለ ሀገር ብዙ ወቀሳዎች ነው አይደል የሚመጡት።
መረጃ የሚቀበልበት እጁ ወይም ዴንድራይቱ ሰፊ ነው አይደል? ዴንድራይቱ ትልቅ ነው፣ ረጅም ነው። ከዚህ ግን ያው መረጃው እዚህ ክልል ከደረሰ በኋላ ወዲያውኑ ነው ወደ ፌዴራል የሚያደርሰው። ብዙም ጊዜ የሚፈጅበት ነገር የለም ማለት ነው። ሎክ እዚህ ጋር ጊዜ የሚፈጅበት ነገር የለም። ትንሽ አግዘን ነው ያለችው። ስለዚህ ሾርት አግዘን ነው ያለው፣ ሎንግ ዴንድራይት ነው ያለው። እዚህ ግን ቤተ መንግስቱ ቁጭ ብለው ያሉ ወቀሳዎችን ከሰማ በኋላ እዚህ ጋር ያለውን ወቀሳ ከሰማ በኋላ ወደዚህ ወደ ክፍለ ሀገር ይዞ የሚሄዱት ግን እዚህ ለመቀበል ያላቸው አግዘናቸው ምንድነው? ትንሽ ነው። ምንድነው? ዴንድራይታቸው ትንሽ ነው አይደል? ዴንድራይት የሚባለው ወይም ደግሞ መረጃውን የሚቀበሉት ከዚሁ ከቤተ መንግስት ውስጥ ነው የሚቀበሉት። ዘንድ እዚህ ጋር ሴል ቦዲ ያላቸው ግን ረጅሙ የነሱ ምንድነው? አግዘናቸው ነው። ረጅሙ ነው። አግዘን ተቃራኒ ይሆናል ከዚህ ጋር ማለት አግዘናቸው መረጃውን ይዞ ከዚህ የሚሄደው ረጅም ነው። ይሄንን ጉዞ ይጓዛሉ ማለት ነው። ይሄ አግዘን ነው፣ የነሱ አግዘን ነው። ይሄ ደግሞ የነሱ ይሄ ዴንድራይት ነው። ዘን አሁን ይሄንን ነው እንትን ምንለው ማለት ነው። ይሄ ሴንሰሪ ነው። ስራቸው ምንድነው ምናምን በቃ አውቃቸዋል። ከዚህ የተለያዩ መረጃዎችን ወደ ሴንስ ማስተላለፍ ነው። እዚህ መሀል ደግሞ ሁለቱን የሚያገናኝ ደግሞ ምን አለ ማለት ነው። ሁለቱን የሚያገናኝ ኢንተርኒውሮን እንላቸዋለን። ልክ ከክፍለ ሀገር የመጣውንና ወይም ከክፍለ ሀገር የሚሆን ከውስጥ አዲስ አበባ ብቻ መረጃ ወደ ቤተ መንግስት የመጣውን መረጃና ከቤተ መንግስት የሚተላለፈውን ትእዛዝ ይዞ ከሚወጡት መካከል ያለው ምን የሚባል አለ ማለት ነው። ኢንተርኒውሮን የሚባል አለ። ሁለቱም የሚያስተላልፍ ሞተር ቅድም የነገርኳችሁ ሌላ አዲስ ነገር የለው። ሞተር የሚባሉት ደግሞ ውስጥ ላይ ያሉ ናቸው። እነዛ ውስጥ ያሉት ስራቸው ምንድነው ማለት ነው። ከሴንትራል ነርቭስ ሲስተም ከዋናው ከቤተ መንግስቱ የሚወጣውን ትእዛዝ ተከትለው ወደ ኢፌክተሩ ወይም ደግሞ ወደ ህዝቡ ዘንድ ማለት ነው ይዘው መረጃውን የሚሄዱ ናቸው። ወደ መስልና ግላንድ ናቸው። ቦታው መስልና ግላንድ ቅድም ሁለቱም ነግሬያቸዋለሁ። መስል ማለት ምሳሌ እግርህን አንሳ ስለሚለው እግሩ ብድግ ይላል በመስል ማለት ኢፌክተሩ መስል ነው። ምራቁን የሚያመርተው ሳሊቨሪ ግላንድ ነው ብያቸዋለሁ። በግላንድ ወይም እንትን ነው ማለት ነው። ትእዛዙን ከማን ይቀበላሉ? ከብሬን ተቀብለው ወይ መስሉ ተንቀሳቅሶ እግሩን ያነሳዋል አሊያም ደግሞ እንትን ያደርገዋል ማለት ነው። ያው ቅድም በሲሉ እንዳሳያችሁ ሎንግ አግዘን ያለው አይደል? አግዘኑ ሎንግ ነው። እዚህ ሾርት ዴንድራይት ይኖረዋል። ይህንን ስራ ነው የሚሰሩት። ብዙም የሚከብድ ነገር የለውም፣ የሚያስቸግር ነገር የለውም። ሌላኛው ኢንተርኒውሮን ነው። ኢንተርኒውሮን ከሁለቱ መካከል ያለ ብያቸዋለሁ አይደል? ሁለቱን መካከል ላይ የሚያገናኝ አይነት ነገር ነው ስራው። ዋናው ኢንተርኒውሮን የሚገኘው ሴንትራል ነርቨስ ሲስተም ብቻ ነው ያለው ወይም ደግሞ ቤተ መንግስት ውስጥ ብቻ ነው ያለው የሚሆን ማወቅ አለባችሁ። ቤተ መንግስት እያለን የምናወራው ወይም ሴንትራል ነርቨስ ሲስተም ብሎ ብሬን እና ስፓይናል ኮርድ ነው አይደል? እቺ ሲል በቀላሉ ያሁኑን የምታሳይ ነች። እዚህ ጋር ሴንትራል ነርቨስ ሲስተም አለ። እዚህ ጋር ቤተ መንግስቱ ነው ያለው። እዚህ ጋር ከክልል የሚመጡ መረጃዎች አሉ። ከክልል የክልሉ መቀመጫ እዚህ ጋር ነው ወይም ደግሞ ሴል በዲ ነው ማለት ነው። የሴንሰሪው ማለት ነው። ልክ የሴንሰሪው እዚህ ጋር የሴንሰሪ ነርቭ እዚህ ጋር ምን አለ ማለት ነው። የሱ ሴል በዲ ያለ ወይም የክልሉ መቀመጫ አለ። ከዚህ ከረጅም በጣም ረጅም ነው ኢንፎርሜሽን የሚቀበለው ከቀበሌ ከወረዳ ከምናምን በጣም ረጅም የሆነ ምን አለው ዴንድራይት አለ። ከዚህ ሁሉ ዴንድራይት ማለት ምንድነው? መረጃ መቀበያ እጅ ነው ብያቸዋል አይደል? ስለዚህ መረጃውን ከተቀበለ በኋላ መረጃውን እዚህ ኢንተግሬት ያደርግና በራሱ ቢሮ ማለት ነው በክልሉ ቢሮ ኢንተግሬት ያደርግና ለማን ይልካል ማለት ነው? ለዚህ አስተላልፎ ለሴንትራል ነርቨስ ሲስተም ይልካል። ስለዚህ የሚልክበት እጅ ደግሞ አግዘን ነው ብለናል አይደል? አዌይ ፍሮም ዘ ሴል ቦዲ ምንድነው? አግዘን ነው። አግዘኑ ትንሽ ነች፣ አጭር ነች አይደል? አግዘኑ ወደዚህ ትልካለች። ከዛ አግዘኑ ውስጥ እዚህ ሴንትራል ነርቨስ ሲስተም ውስጥ ደግሞ ይሄንን ሴንሰሪውንና ሞተሩን የሚያገናኝ ኢንተርኒውሮን የሚባል ኒውሮን አለ ወይም አሶሺየትድ ኒውሮን ነው። ይሄ ኒውሮን ያገናኝና እዚህ ውስጥ ያለውን ደግሞ መረጃውን እዚህ ላይ ያለውን መረጃ ይዞ ከዚሁ ይቀበላል ማለት ነው። ማን ነው የሚቀበለው? ሞተሩ ማለት ነው። ወደ ክፍለ ሀገር ወይም ደግሞ ወደ ተለያየ ቦታ የተወሰነው በፍርድ ቤት ወይም ደግሞ ምንድነው በቤተ መንግስቱ የተፈረደውን ውሳኔ ይዞ ለመንቀሳቀስ ከፍርድ ቤቱ ይቀበላል። ከዚሁ ከሴንትራል ነርቨስ ሲስተም ወይም ደግሞ ከዚሁ ከቤተ መንግስቱ ውሳኔ ይቀበላል። ውሳኔ እዚህ ውስጥ ስለሆነ የሱ መቀመጫ እዚህ ውስጥ ነው ማለት ነው። ሉክ እዩት፣ የሱ ሴል ቦዲ እዚህ ውስጥ ነው። ዘን መረጃውን ከተቀበለው በኋላ ረጅም አግዘን ነው የሚኖረው ከሴል ቦዲው ይዞ የሚሄደው ማለት ነው። አግዘን ማለት ከሴል ቦዲው የሆነ መረጃ ይዞ የሚሄድ ነው ብለናል። ረጅም አግዘን አለው። በረጅም አግዘኑ መጥቶ ያንን ሁላ ክፍለ ሀገር አስባችሁ ተለያዩ ክፍለ ሀገር ምናምን የሚደርስ ረጅም የሆነ አግዘን ያስፈልገዋል ማለት ነው። ሶ በዚህ ፎርም ኢንተግሬትድ ይሆናል ማለት ነው። እቺም ጽሁፍ አሁን ያወራናት ነገር ነው የምትደግመው ማለት ነው። ነርቨስ ሲስተም ቴክስ ኢንፎርሜሽን ፍሮም አወር ሪሴፕተር ምናምን ይላል ማለት ነው። እቺን ሰመሪ አይተን ለዛሬ እናበቃለን፣ ሰዓቱ ስለሄደ ማለት ነው። መጀመሪያ ስቲሙለስ አለ። ቅድም በነገርኳችሁ ምሳሌ ስቲሙለሱ ማለት ከስር እሳቱ አለ እንበል፣ እሳት በእግራችሁ አለ እንበል፣ ስቲሙለስ ነው እሱ። ያን ስቲሙለስ ደግሞ ሴንሰሪ ሪሴፕተሮች ሴንስ ያደርጋሉ። ሴንሰሪ ሪሴፕተር ቆዳችሁ ውስጥ ያሉ ሴንሰሪ ሪሴፕተሮች ሴንስ ያደርጋሉ። ሴንሰሪ ሪሴፕተሮች አሉ ቆዳችሁ ውስጥ ማለት ነውና የእግራችሁም ቆዳ የእጃችሁም ሁሉም ቆዳ ላይ አለ። ስለዚህ ሴንስ ያደርጋሉ። የሚቃጠለውን ነገር የሆነ ነገር ያቃጠላችሁ እንደሆነ ያንን ሴንስ ያደርጋሉ። ስቲሙለሱ እሳቱ ነው ብያችኋለሁ። መሬት ላይ ያለው እሳት ዘን ሴንስ ያደርጋል። ቆዳችሁ ነው ሴንሰሪ ሪሴፕተሩ ቆዳችሁ ነው። ያንን ቆዳ ያንን መረጃ ደግሞ ማበማን ያስተላልፋል በአፋረንት ኒውሮን ሴንሰሪ ኒውሮን የምንላቸው አሉ ኒውሮኖች ብለናል አይደል? ተላላኪዎች ማለት ነው። እነዚህ ተላላኪዎች ይዘው ወደ ብሬን ይሄዳሉ። ብሬን ከደረሰ በኋላ ደግሞ ብሬን ወይም ስፓይናል ኮርድ ከደረሰ በኋላ ሲኤንኤስ ከደረሰ በኋላ ሲኤንኤስ ውሳኔ ይሰጣል። ኢንተግሬሽን ማለት ነው። ያንን መረጃ ኢንተግሬት ያደርግና ውሳኔ ያስተላልፋል የራሱን ውሳኔ። ያንን ውሳኔ ይዘው ደግሞ ሌላ ተላላኪዎች ኢፋረንት ወይም ሞተር ኒውሮን የምንላቸው አሉ። እነዚህ ሞተር ኒውሮኖች እንደገና ተመልሰው ወደ እግር ይሄዳሉ ማለት ነው። ወደ እግር የተጎዳ ወይም ችግር የተሰማው እሱ ጋር ስለሆነ ወደ እሱ ይሄዳሉ። እሱ ጋር ሲደርሱ ለኢፌክተር ኦርጋኑ ይነግሩታል። ኢፌክተር ኦርጋኑ ማለት መስል ነው። እግር ላይ ሲሆን መስል ነው። ለመስል መልእክት ይልኩለታል። እየተቃጠልክ ነው ብድግ አድርግ ወይም ደግሞ አንሳ ይሉታል። ኮንትራክት አድርግ ይሉታል። ኮንትራክት ሲያደርግ እኛ ሳናቅ ብድግ ይላል እግራችን ማለት ነው።
ያው ምራቁንም እንደዚህ ነው የነገርኳችሁ። በሳሊቨሪ ግላንድ የሚመረተውም እንደዚህ ነው ማለት ነው። እዚህ ጋር ምግቡ ስቲሙለስ ነው። ዘንድ አይናችሁ ያያል። አይናችሁ ሪሴፕተር ነው። አይናችሁ ያያል። ከዛ በኋላ አይናችሁ ካየ በኋላ እነዚህ አፋረንት ወይም ደግሞ ተላላኪ የሚባሉት ማለት ሴንሰሪ ኒውሮኖች ወደ ብሬን መልእክት ያደርሳሉ፣ ወደ ሲኤንኤስ ማለት ነው፣ ወይም ወደ ስፓይናል ኮርድ ማለት ነው። ወደ ሲኤንኤስ ከደረሰ በኋላ ይህ መረጃ ምን ይሆናል ማለት ነው? ብሬናችሁ ኢንተግሬት ያደርግና መልእክት ይልካል ማለት ነው። መልእክት የሚልከው በማን ነው? በተላላኪዎቹ በኢፋረንት ወይም በሞተር የሚባሉት በእነሱ መልእክት ይልካል። እነሱ የላኩት መልእክት ደግሞ የሚደርሰው ኢፌክተር ጋር ነው። ኢፌክተር ኦርጋን እዚህ ጋር ደግሞ ሳሊቨሪ ግላንድ ወይም ደግሞ ምራቅ የሚያመርተው ግላንድ ጋር ይሄድና ምራቅ አምርት ይለዋል። ምራቅ ይመርታል። እኛ ምግቡን ልክ እንደበላን ምራቁ ቶሎ ምግቡን አርጥቦ እንድንበላ ያግዘናል ማለት ነው። ለዛሬ ያለንን ቆይታ በዚህ ያጠናቃለሁ። እስከ መጨረሻ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ወያላችሁበት ሰላማችሁ ይብዛ።